ታጉረመርሙ አትሆኑ። የምትማረሩ አትሆኑ። እግዚአብሔር ትቶኛል የምትሉ አትሆኑ። አታጉረምርሙ። በማጣትህም ውስጥ እግዚአብሔር አይተውህም። ምንም ባይኖረን እግዚአብሔር ካለን ይበቃል። ምንም እንኳን በለስ ባታፈራ፣ ከወይን አረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እርሻዎች መብልን ባይሰጡ፣ ላሞች በረት ውስጥ ባይገኙ፣ በጎች ጋጥ ውስጥ ባይገኙ፣ እኔ ግን በማን ደስ ይለኛል አለ ነቢይ። በእግዚአብሔር ደስ ይለኛል። ትንቢተ ዕንባቆም ምዕራፍ 3 ቁጥር 15 እኔ በእግዚአብሔር ምንም ባይኖረኝ እግዚአብሔር አለ። አይተውሽም። እግዚአብሔር ድፍን ብሎ ማይነጋ የሚመስሉ ብዙ ሌሊቶች ነግተው የለ። አሁንም ገና ብዙ የሚያስጨንቁ ነገሮች በሕይወታችን ይመጣሉ። ግን እግዚአብሔር ያነጋል። በሱ ፈቃድ የነጋ ደግሞ የበለጠ ምን ይሆናል? ይደምቃል። ግልጽ አድርገን ስንነግራችሁ መከራው ያልፋል፣ ማጣቱ ያልፋል፣ ጭንቀቱ ያልፋል። ግድ የላችሁም፣ ታገሱ። እግዚአብሔር እንባን ያብሳል። የሚጎበኝሽ ቀን አለ። ሰይጣን እርጉም ነው። እንዳታስቢ አይምሮሽን ውጥር ያደርገዋል። ከዚያ በኋላ ገመድ ያዘጋጅልሻል፣ መርዝ ያዘጋጅልሻል፣ ራስን ማጥፊያ ያዘጋጃል። ከዛ ስራውን ሰርቶ ትቶሽ ያልፋል፣ ወደ ሌሎቹ ይሻገራል። የሰይጣን መናኸሪያ አትሁኑ። ወኢትሃብዎ ፍኖተ ለሰይጣን፣ ለዲያብሎስ ዕድል ፈንታ አትስጡት። ወዘእንበለ ይርብ ፀሐይ አቁርሩ ማዕተክሙ፣ በቁጣችሁ ፀሐይ አይግባ። እግዚአብሔርን ሳትይዙት ወደ አንሶላችሁ አትሂዱ፣ ወደ መኝታችሁ። ሙት ራስን አጥፋ፣ ሂድ፣ ራስን ግደል፣ ራስሽን ግደል፣ አትጠቅሚም ይልሻል ሰይጣን። ውሸቱን ነው። የራስሽ ፀጉር የተቆጠረ ነው። እግዚአብሔር ምድር ላይ ዓላማ አለው። የምንኖረው እግዚአብሔር ዕድሜ ጨምሮልን ብቻ አይምሰላችሁ፣ በእኛ ዓላማ ስላለው ነው። በዚህ ምድር ላይ መክሊት የሌለው ማንም የለም። ብቸኝነት ቢያጠቃሽ፣ ዘመዶችሽ ቢረሱሽ፣ ቤተሰቦችሽ ቢያገሉሽ፣ ጓደኞችሽ ቢንቁሽ፣ የማይንቅሽ ማን አለ ከአንቺ ጋር? ሰማይ ድፍን ያለብን ምድር ተከፍታ እንድትውጠን የምንናፍቅበት የጭንቀት ሰዓት ሁላችንም ጋር ይመጣል። አማትበን እናሳልፈዋለን። ምክንያቱም ማን አለ ከኛ ጋር? ስለዚህ ሂድ፣ ሙት፣ አድርግ፣ አጥፋ፣ አንድ፣ ግደል፣ ሙት የሚልን አትስማው። አማትብ። ወኢትሃብዎ ፍኖተ ለሰይጣን፣ ለዲያብሎስ ዕድል ፈንታ አትስጡት፣ አትፍቀዱለት። ሰይጣንን አትስሙት። ወበልዎ ለእግዚአብሔር ወእንበየ በልዎ ለሰይጣን ቅረቡ ሀበ እግዚአብሔር ወይቀርበክሙ ነው። ሰይጣንን እምቢ በሉት፣ እግዚአብሔርን እሺ በሉት። ነፍስ ግደል የሚለውን እምቢ በለው። ዘረኛውን የሚልህን እምቢ በለው። ወንድምህን ጥላ የሚልህን እምቢ በለው። በጽናት እግዚአብሔርን አትጠብቀው አይደርስልህም የሚልህን እምቢ በለው። አልሰማህም በለው። እግዚአብሔር ያውቀኛል በል። ደሃ ነህ፣ ምስኪን ነህ፣ ማንም አያስታውስም። አይ ሰዎች ናቸው የሚረሱ። ማን ይረሳ? ማን ነው ማይረሳ? እንደ ዓመት በዓል ፊኛ ውጥር ትሉና ድንገት የሆነ ነገር ስታገኙ ዝናውንም አትችሉትም። ቲክቶክ ላይ 1000 ሰው ሲከተልሽ በቃ ዓለምን በእጅሽ የጨበጥሽ ይመስልሻል። ከዛ ጋር ብዙ ነገር ትሰሪያለሽ። ከዛም በኋላ አንዱ መጥቶ ሲያስደነግጥሽ እንደ ልክ ስንጥር ነክቶ ጧ እንደሚለው ፊኛ